ይህንን ቻናል ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። ለምትወዷቸው ይጠቅሟቸዋል ለምትሉ ሁሉ እንዲያጋሩ ብለን እናሳስባለን። ይህንን ሁሉ ስለሚያደርጉ ደግሞ እናመሰግናለን። ወንድሜ በሰዎች ተጠልተሃል ወይንም ገና በልጅነት በቤተሰብ ባጠገብህ በነበሩ ሰዎች ተጠልተህ ይሆን? እውነት ነው። ያለፍክበት ህይወት አብዛኞቹ ያለፉበት ነገር ቢሆንም የከበደህ ራስህ ይህንን ህይወት እያለፍክበት ስለሆነ ነው። ዛሬ ግን አንድ ነገር ልንገርህ፣ እግዚአብሔር የሚወድህ አንተን ነው። ሰውን ሁሉ በሙሉ ልቡ የሚወድድ በዚህ ምድር ላይ ማንም የለም። እውነተኛ ወዳጅህ እግዚአብሔር ነው። ያጣኸውን ያንን ፍቅር ሊሰጥህ ይፈልጋል። አንተማ አሁንም ከሰው እየፈለክ ደክመሃል። ማንም ይህን ፍቅር አይሰጥህም። የልብ ያልከው ስትወድቅ ፍቅሩን ይጥላል። ሰው ሁሉ አጠገብህ ያለው ስለ ቆምክ ነው። የቆመን ሰው መውደድ ደግሞ የሰው ባህሪ ነው። የሚያስደንቀው ነገር የእግዚአብሔር ባህሪ ግን ብትወድቅ አብሮህ የሚሆን ስትቆም ለስኬት ደጋፊ የሆነ በሁኔታዎች ሁሉ የማይቀያየር የእግዚአብሔር ፍቅር አለልህ። በቃ ከዚህ በኋላ አትድከም። ይህች ዓለም ፍቅር የላትም። እውነተኛ ፍቅር እግዚአብሔር ነው። በእርሱ በርታ። አንድ ጥያቄ ትጠይቀኝ ይሆናል። እግዚአብሔር እንዴት ወደደኝ? እንደወደደኝስ በምን አውቃለሁ ትለኝ ይሆን? መጽሐፍ ሲናገር ሮሜ ምዕራፍ 5 ቁጥር 8 ላይ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷል፣ እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። ከዚህ የበለጠ ማስረጃ ልሰጥህ አልችልም። አሁን ደክሞሃል። አዎ፣ እርሱ የወደደህ ገና ኃጢአተኛ ሳለህ ነው። ከምንም አይነት ችግር ውስጥ የምትወጣው ይህ ሲገባህ ብቻ ነው። በአንተ ሁኔታ የእግዚአብሔር ፍቅር አይቀየርም፣ አይለዋወጥም። ስትጠነክር ልጄ ብሎ ስትወድቅ ደግሞ ልጅ መሆኑን የሚጠራጠር አምላክ አይደለም። ከምንም አይነት ሁኔታ ባለፈ ፍቅር በእግዚአብሔር ተወድሃል። እውነተኛ ፍቅር በገባህ ጊዜ ፍቅሩ አይሎብህ ፍቅር የሚመስሉ ወረትና ሐሰት የሆኑ ነገሮችን ሁሉ ትተዋለህ። ከውሸት ወደ እውነት ትማረካለህ። ያን ጊዜ አንተ አሸናፊ ነህ። ያን ጊዜ እንዳንተ እውነትን በትክክል የሚረዳና የሚኖር የለም። ያን ጊዜ በተጽዕኖ ላለመኖር ወስነሃል ማለት ነው። ከግርግር ሁሉ ራስን ታድናለህ። ምክንያቱም በማይለወጥ ፍቅር ተወድሃል። እግዚአብሔር የፍቅር ምንጭና ባለቤት ነው።